አቋርጠህ መማር አለብህ። እኔ እግር ስር ሆነ እኔ እግር ስር ካልሆንክ ምን ብዬ አስተምርሃለሁ? ለምን ድንጋይ ላይ ውሃ ቢያፈሱ በውጭ ይላል እንጂ ምንም አያመጣም። መጀመር መጽሐፍ ዳዲ እወድሃለሁ። አዳምጠኝ አንድ ጊዜ። ልደት እንኳን ደህና መጣ ወንድሜ ልደት። እንዴት ናችሁ? ሰላም ብለናል። ሰላም። ምን ብትኮሳተረው በእግዚአብሔር ቃል ነው ዛሬ ልደት ምንድነው? በዚህ ሁሉ ህዝብ ፊት ነው በእግዚአብሔር ቃል እመዝናለሁ ዛሬ ይወጣል። እንትን ነው መወጣጠር እንደዚህ ከጂም እየወጣሁ ነው። ለዛ እኔ ከቤተክርስቲያን ከጂም መውጣት ነው። ከጂም እየወጣሁ ነው። ከቤተክርስቲያን መውጣት ነው። እሺ ችግር አለ? ለምን ትወጣለህ? ፀሐይ ነው። እዛው ብትሆን አይሻልም? አይ ደግሞ ሰፊ እግዚአብሔር ይዞ ለማገልገል ወጣው ከጸሎት በኋላ ምንም አይነ አንዱን መንገድ ላይ አቆመ። የቱ ጋር ነው ጥቅሱ ልትል ነው? ምንም ታገለግለው ነገር የለም። ምንም ዝም ብለህ አንተ ነው ያን ሰውዬ ለምን ጠርተህ ኢንተርቪው አታደርገውም? እንመጣለን ብየዋለሁ ልደትዬ። በዚህ አጋጣሚ ሶፊን እናገኘዋለን። እኔ ነጠላ ስጦታ ሰጠዋለሁ። አንድ ነጠላ ከልደት ጋር መተን ነጠላ እንሰጣለን ብሎኛል። እኔ ሰራተኛዋ ወይኔ ሰራተኛዋ አልኩኝ፣ ግን ሰራተኛ ማለት ነው የሚባለው። እሷ የምትለብሰውን እየለበስኩ ነው። ይኸው አለ ነጠላ ሶፊ፣ ይኸው ሁለት ነጠላ አለ እዚህ። በቃ እስኪ አንዷን እንዲህ አድርጌ ስዘምር ራሱ እንደዚህ አድርጌ ቆንጆ ነጠላ አለ በክብር በሞገስ እናገኛለን። ታሚ አንዴ ሶፊን አንተ ያቀል ጠይቀው። ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስም ጌታ እንደሆነ ይመሰክር ዘንድ ነው የሚለው። የት ላይ ነው የሚገኘው? ሶፊ ባልሰማ አረ ባልሰማ ሶፊ ባልሰማ ኔትወርካችሁ ጥሩ አይደለም ወይ? ደና አንሊሚትድ አገዙም እንዴ? አንሊሚትድ ነው የጌታ ባልሰማ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስም ጌታ እንደሆነ ይመሰክር ዘንድ ነው። የት ነው የሚገኘው? አሜን አሜን አሜን። ጥቅሱን ንገረኝ። በቃ እኮ አታውቁትም እኮ ዝም ብላችሁ ነው የምትሰብኩት። የሚገርም ነው። በጣም የሚገርም ነው። ኧረ በጣም ትለያላችሁ። እኔ ሶፊንም አንድ ጥያቄ ጠይቄው ነበር ልደትዬ። እስኪ ድንገት በአንተ ንግግር የተሻለ ንግግር ስለሆነ መጽሐፍ ቅዱስን 66ን ነው ወይ የምትጠቀመው ብለህ ጠይቅልኝ እስኪ። መጽሐፍ ቅዱስ ትላንት አንዱ ምን ታውቃለህ ሶፊ? 66 ነው የምትጠቀመው ምናምን ስላው እና ቆይ 70 ይሁንልህ ወይ ይዛለስ ነው ነው አነሳ አለ። በነገራችን ላይ ወንጌል አማኝ ሆነው ራሱ አንዳንዶቹ አይ ቲንክ 72 የሚቀበሉ አሉ። በቴዎሎጂ ትምህርት ቤቶች ደግሞ ተመርጠው እንደዚህ የተወሰኑ መጽሐፎች ተመርጠው ሌክቸር ይደረጋሉ። በነገራችን ላይ መጽሐፍ ቅዱስ የት ትምህርት ቤት እሱም በቃ አጣራ ድረስበት። በቃ ዝርዝር ምንም አያደርግም። በቃ አለበት ትምህርት ቤት እንደዛ የለም ብዬ ነው። እኔ እናንተ መቼ ነው የምንወያየው ሶፊ? በአካል ወይ ደግሞ በቲክቶክ? እኔ ዛሬ ፈቃደኛ ነኝ። እኔ ያለኝን ነገር ለመስጠት ሁሌም አለው። አይ የግድ መወያየት አለብን እናንተ። ደስ ይለኛል። ተሚር ቆይ አውሩ አንዴ መኪናችን ትንሽ እሺ። አውራለሁ። እቺ በየመንገዱ የምትበላሽ መኪና እዛ ተበላሸ ብላ አይደለም ሜክሲኮ ጋር ቆመ የጠየቀው? ያው እሱ የሚበላሽ መኪና ሲኖር ራሱ እኮ እንደኔ አይነቱ አላል በህዝብ ትራንስፖርት የሚሄድ አይዞን ጸልይልሃል። ስማ ልደት ግን ምን ሆኖ ነው? የቱ ጋር ነው ጥቅስ ምናምን? እኔን
አንተ ስለኔ ምንም ፕሮፋይል ከጀርባ ትነግራቸውም እንዴ? ነግሬዋለሁ። አንተ እንኳን መጋቢ ነህ። መጋቢ እስከሆንክ ድረስ ታውቃለህ ብዬ አስባለሁ። ጥቅስ አይጠፋህም፣ ጎበዝም ነህ። ግን እኔ መጽሐፍ ቅዱስን እስኪ መጽሐፍ ቅዱሱ 66 ነው የምትቀበለው ወይስ 81 ወይስ 72? እኔ እግዚአብሔርን ቃል እኮ ነው የምቀበለው እኮ። የትኛውን መጽሐፍ ቅዱስ? ያለኝን እኔ የምጠቀመውን እኮ። አንተ የምትጠቀመው የትኛውን ነው ውዳድ? መጽሐፍ ቅዱስ ማህበር ያሳተመውን እኮ። ስንት ነው እንትኑ? ጠይቃለህ። እነዚህ ልጆች ዲስከሬጅ እንዳይሆኑ 10 ጊዜ ሶፊ ተጽዕኖ ፈጣሪ ምናምን አትበሉ። እዚህ እኔ ጋር በቃ አትበሉ። እኔ አልፈልግም። አረባክ እኔ ጋር እያሉ ነው። እኔ የምልህ 66ቱ መጽሐፍ ቅዱስ ማን የሰጣችሁ? ገዝቼ ነው። ማንም አሰጠኝ። ስንት ገዛው? አላስታውስም። አሁን ዶላር ጨምሯል። አላውቅም። የሰው ገበያ እንዳላበላሽ አሁን ስንት እንደሆነ አላውቅም።